እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅም የሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የምትጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማ ገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ ማሻ ይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም ነው የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብሎ ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለህ ነው የምትጀምረው ወሬው ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማኮር በህክም ሴቷም ልክንስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲት ስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜት ነው እህቶች ወንድሞች ራሳችን አናታል ውድ ወንድሜ አላህ Subhanahu Wa Ta'ala ከሰጠን ታላላቅ ጸጋዎች አንዱ የመናገር ችሎታ ነው ነገር ግን የእቺው ትንሽ አካል ወይም ምላስ የሰው ልጅን ወይ ወደ ላቀ የጀነት ደረጃ አሊያም ወደ ጥልቅ የጀሃነም እሳት የመምራት ትልቅ አቅም አላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል በአላህና በመጨረሻው ቀን ያመነ ሰው መልካምን ይናገር ወይም ዝም ይበል ተስተካከሉ ቤቶቻችንን ያበላሹብናል እና ይሄ ምላስ የሚባለው ነገር በጣም ከባድ ነው ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة نمام አሉ ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት በትክክለኛ ዛሬም ቤታችንን ስራችንን ጉርብትናችንን ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው ስለዚህ ምላሳችን ረዲየላሁ ዐንሁ እንዲህ ይለናል ዱንያ ላይ ሶስት ህጎች አሉ ይለናል የመጀመሪያው ለን يسلم احد من السنة الناس ከሰዎች ምላስ የሚድን ሰው የለም ይለናል حتى ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ምላስ አልዳኑም ይለናል ማንንም ሁን ማን ከሰዎች ምላስ አትድንም ማለት ነው ፍጹም ራሱ ብትሆን ከሰዎች ምላስ አትድንም ሁለተኛው ደግሞ لا راحة في الدنيا ዱንያ ላይ ራሃ የሚባል ነገር የለም ዱንያ ላይ እረፍት የሚባል ነገር የለም ይለናል አንዳንድ ሰዎች ዱንያ ላይ በማዘናቸው ይገረማሉ ዱንያ ላይ ብትደሰት ነበር እንደው መገረም የነበረበት ምክንያቱም አላህ ጀነትን ያዘጋጀልን ዱንያ ፈተና ስለሆነች ነው እና ዱንያ ላይ እስካለ ደግሞ ራሃ የሚባል ነገር ነው ራሃ ያለው ጀነት ላይ ነው ማለት የአሊ መልእክት ምንድነው ያለነው ጀነት ላይ አይደለም ዱንያ ላይ ነው ያለነው ዱንያ ላይ ያለ ሰው ደግሞ የዱንያን ህግ መቀበል አለበት እና ማለት ሶስተኛው ደግሞ አንድ ቀን ትሞታለህ ምንም ያህል ብትኖር አንድ ቀን መሞት አይቀርም አሁን የምትኖረውን ህይወት ድጋሚ አትኖረው አንዲ ብቻ ስለምትኖር አንዲ ነው ሰው ደግሞ እንዴት መኖር እንዳለበት ማወቅ አለበት ሰላም ለምን ምላሳችንን እንቆጣጠራለን አንደኛ ክብርህ በምላስህ ነው አንድ ሰው የሚመዘነው በሚናገረው ንግግር ነው መልካም ንግግር የልብን ንጽህና ያሳያል መጥፎ ንግግር ደግሞ ማንነትን ያርክሳል እኔን እሺ ብለው የሚታዘዙ የኔ ወዳጆች ናቸው አላህ ጣዓም ያደርጉ እሺ ባዮች የኔ ወዳጆች ናቸው
አህሉ ማዕሲየቲ እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድነው ህክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከነውር ላጸዳቸው ፈልጌ። እንግዲህ ዚክር ማለት ውዱእ አይፈልግም፣ የተለየ ሁኔታ አይፈልግም። ንጹህ ቦታ ብቻ ከሆንክ መስጂድ መግባት አይፈልግም። መንገድም ላይ መኪና እየነዳ ትራንስፖርት ላይ በማንኛውም ሐል ሽንት ቤት ኦር ቂብላ አይፈልግም። በማንኛውም ሐል መሰራት የሚችል ነገር ነው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁመ ሰሊ ዐላ ሙሐመድ ወዐላ ሰለም። ኡስታዝ መሐመድ ፈረጃን ደስ የሚል አባባል አለው። ምላስህን ተሸክመው አትዙር ይላል። በጣም የሚገርም አገላለጽ ነው። ብዙዎቻችን ምላሳችንን ተሸክመን ነው የምንዞረው። ለምን ስራ እናሰራውም? ኸይር ነገር ዚክር ማለት ነው። አህሉ ዚክሪ አህሉ ሙጃለሰቲ ያለ አላህ የኔ ተቀማማጮች ናቸው፣ የኔ እኔን የሚያስታውሱ ሰዎች። መን አራደ አን ዩጃሊሰኒ ፈልየዝኩርኒ ከኔ ጋር መቀማመጥ የፈለገ እኔን ያውሳል አላህ ዐዘ ወጀል። የቀብር 1/3ኛው ቅጣት ከምንድን ነው የሚመጣው? ነገር ከማዋሰድ። ሁለተኛው ገይባ ከህሜት ነው የሚመጣው። ሶስተኛው ሽንትን ጠሃራን ስቲንጃን በደንብ ካለማዳዋረቅ ነው የሚመጣው። ተግባባ? ስለዚህ ቀብር ላይ እሳት እያዘጋጀ ነው ማለት ነው ነማ። ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል? ቃሉ كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصو ما يقبل يا الله. وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም ማለት። ሁለተኛ መላእክት ይመዘግባሉ። የምንተነፍሰው እያንዳንዷ ቃል ዝም ብላ አትቀርም። አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይላል፣ ከአጠገቡ ተጠባባቂ መልአክ ያለ ቢሆን እንጂ አንድንም ቃል አይናገርም። አላሁ Subhanahu Wa Ta'ala በዚህ ምላሳችሁ መናገር ያለባችሁ ከዚህም ሳትሆኑ ያ አዩሀለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ በምትናገሩበት ጊዜ የተሳካ የሚያሳካ ንግግር ብቻ ተናገሩ። ያገኛችሁትን መናገር ስለምትችሉ ብቻ አትናገሩ። እያንዳንዱ ንግግርና እያንዳንዱ ቃል ሂሳብ አለውና የቂያማ ዕለት የተናገርነው ነገር በሙሉ ተመዝግቦ اقرأ كتابك كفى بنفسك اليوم عليك حسيبا በሚባልበት ጊዜ ተቸው ስንባል የምንለው አንድና አንድ ብቻ ነው። ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا الله رب العزة والجلال. ሸኻችን በሚገልጹት አማርኛ ተቸው ሲባል ምን ያለ ጉድ ኪታብ ነው አቦ አከተፍ እንኳን ሳትቀር ጽፏታል በሚገርጥ አማርኛ ነው የገለጹት። ኢዘን እያንዳንዷ አከተፍ ሂሳብ አላትና የምንናገረውን ነገር ቆጥበንና አስበን ከመናገራችን በፊት ሂሳብ እንዳለብንና ተቆጣጣሪ ረቂብና አቲድ የሚባሉ የምንናገረውን ሁላ የሚከትቡ አካላት እንዳሉ ልናውቅ ይገባል። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛለ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይህ ምላስ የሚባለው ነገር
በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። ሶስተኛ ዝምታ ጥበብ ነው። ብዙ ጊዜ በተናገርነው ነገር እንቆጫለን። ነገር ግን ዝም በማለታችን የምንቆጭበት ጊዜ በጣም ጥቂት ናቸው። ዝምታ ካልተፈለገ ንግግር ከሐሜት እና ከውሸት ይጠብቀናል። ይስተቂሙ ኢማኑል ዐብዲ ሐታ ይስተቂመ ቀልቡ። የአንድ ባሪያ ኢማን አይረጋም አይስተካከልም ልቡ እስኪረጋ ድረስ። ወላ የስተቂሙ ቀልቡሁ ሐታ ይስተቂመ ሊሳኑሁ። ልቡ ደግሞ ሊረጋ አይችልም ምላሱ እስካረጋ ድረስ። ላኢላሃ ኢለላህ። ምላስ ከእምነት ጋር ተያያዥነት አለው ማለት ነው። የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው። ከዛ አያይዘው ምን አሉ? ወላ የድኹሉ ጀነተ ረጁሉን ላ የእመኑ ጃሩሁ በዋዓቃ። አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ። እና ምላስ የአቂዳ ጥያቄ ነው ማለት ነው። የእምነታችን ጥያቄ ነው። የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው። ይቀረዋል፣ ክፍተት አለው ማለት ነው። ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ የምንነጋገረው ኢንሻአላህ። ቃለ ዋህብ ብን ሙነቢህ የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው? አንተ ትልቅ ዓሊም ናቸው እንትና እኮ እንዲመጡ እንዲህ ብለው አለ ሲላቸው እንዳሉ ታውቃላችሁ? እህሳ እንዲህ አለኝ አላሉም። እንደኛ ምን አሉ? አማ ወጀደ ሸይጣኑ ረሱለን ገይረክ። ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተን ላከ እንዴ? ሱብሃንአላህ። ዛሬ እንዲሁ ጥሩ ሰራተኛ አድርጓል አንተን ላከ ደግሞ። አቱሪዱ አን ትገይረ ቀልቢ አለ አኺ። በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋለህ? አልሰማህም፣ ተመለስ። እንዲህ ነበሩ የሰለፍ አባቶች። ፈከይፈ ነሕኑ ኢኽዋኒ፣ እኛ እንዴት ነን? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ። ለጀነት ዋስ ሆነዋለሁ አሉ። ይሄ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድነው ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከሥራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ
ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበር። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ ነው። ከመናገርህ በፊት እነዚህን 3 ጥያቄዎች ራስህን ጠይቅ። የምናገረው ነገር እውነት ነው? የምናገረው ነገር ለሰዎች ይጠቅማል? የምናገረው ነገር አላህን ያስደስታል? ምላስህን በመልካም ዚክር፣ በቁርአን ንባብና ሰዎችን በማበረታታት ላይ አጥምዳት። ካልሆነ ግን ዝምታ ከሁሉ የተሻለ መዳኛ መንገድህ ነው። ስነ ምግባር የሚያልቅ አይደለም። ገንዘብ ያልቃል፣ ልትቆጥበው ትችላለህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን በገንዘባችሁ ልትደርሷቸው አትችሉም፣ ማዳረስ አይቻልም የሰው ልጅ በገንዘብ ፈሰዑሁም በአኽላቂኩም፣ በስነ ምግባራችሁ ግን ድረሷቸው። ለሁሉም ሰው ማድረስ የምትችለው የማያልቅ ሀብት ነው ማለት ነው። ስለዚህ ያንን አይነት የሆነ ህይወቴ ላይ የሌለኝ ግን የምጨምረው ነገር ምን አለ ብለን ለይተን ኢንሻአላህ አሁን ይህን ፕሮግራም ስንከታተል እንኳን በጣም ትንሽ ቀን ነው የሚቀረው። እነዚህን ቀናት የማቀጃ የመዘጋጃ አትሌቲክስ የሚሮጥ ሰው ያሟሙቃል፣ ራሱን ያዘጋጃል፣ ቀጥታ አይገባምና እነዚህን ነገሮች እያሰብን ብንዘጋጅ ረመዳናችን ውጤታማ ይሆናል። አደራ ነፍሴንም እናንተንም የምለው ከረመዳን በኋላ እነዚህ መልካም ነገሮች መቀጠል እንዳለባቸው ካሁኑ እንለይት ኢንሻአላህ። ያን ካደረግን ለውጥ ይመጣል በአላህ ፈቃድ። እንግዲህ በቅድሚያ የተነሳው እርቅ ከቁርአን ጋር የሚል ነው። ተኳርፈናል። ስለዚህ ቁርአን ጋር በተደቡር ጉዳዩን እንግዲህ ከአያዎቹ ጋር በመቆየት ለኔ ነው የወረደው፣ እኔን ነው የሚያናግረኝ፣ ይሄ መልእክት እኔን ነው የሚመለከተው ብለን ከሱ ጋር ቆይታ በማድረግ ከቁርአን ጋር እርቅ የምንፈጽምበት እንዲሆን ይሄ ረመዳን እንነይት ተብለናል። ይሄ የመጀመሪያው ነው። እንቀጥል። ሁለተኛ የተነሳው ዚክር ነው። በተለይ እንግዲህ ዚክር በጣም መልከ ብዙ ነው፣ ለመከወን በጣም ቀላል ነገር ነው። እስትግፋርና ሰላዋት ላይ በጣም ብዙ የህይወት ሸክሞች ሲቀሉ ያስተዋልናቸው ነገሮች አሉ ሲል ነበር ኡስታዝ። ዚክር ላይ ቋሚ ባህሪያችን እንዲሆን ከዚክር ጋር በጣም ትስስር ያለን ሰዎች እንድንሆን ይሄ በቃ እርግጥ ያለ ስክን ያለ ህይወት መምራት እንድንችል ዚክር ስለሚያግዘን ስለሚረዳን እሱ ላይ እንበርታ ብለናል። እስትግፋርና ሰላዋት ላይ ሶስተኛው የአንድ ያልተገባ ምንለው ድክመታችንን ምናልባት እኩይ ባህሪያችንን ሊሆን ይችላል። የትኛውን ላስወግድ? አንዱን እንምረጥ። ለመመድ ውስጥ ስንቆይ ሌሎቹን ኢንሻአላህ አላህ ያገራልናል። እዚህ አንድ ደካማ ነገራችንን እንቀይራለን። ኦፍ ኮርስ አምስተኛ ላይ ያነሳነው እዚህ ጋር ማምጣት የምንችል ይመስለኛል። ደግሞ ምን ልጨምር? እኔ ህይወት ላይ ምንድነው የጎደለኝ? ምን ላስገባ? ጥሩ ምሳሌ አንስቷል ኡስታዝ። በጣም ቀለል ያለ ሰው ሆኖ ሰላም በሰላምታ መጀመር ሊሆን ይችላል። አይ ቲንክ ሙስሊም ሙእሚን እንደዛ ነው የሚል ሐዲስም አለ አይደለ? በሰላምታ መጀመር፣ ቀላል ሰው መሆን፣ ለሁሉም ሰው የሚመች አይነት ባህሪ ያለው ሰው መሆን ማለታችን ነው። እሱን ማንሳት እንችላለን። በመሃል እንግዲህ አምስተኛው ነው ወደ አራተኛ ያመጣሁትኝ። በአራተኛነት ጠቅሰን የነበረው የሱና ሰላቶች ወይም አጠቃላይ ሰላት ላይ መበርታት። ሰላት እንዳጠቃላይ ፈርዶቹ ዋጂቦቹ እንድትጠበቁ ሆነው ረመዳን ውስጥ ግን በጣም በብዙ መልኩ ሰላት ላይ የሚያቆዩ አህዋሎች ስላሉ ከረመዳን በኋላ አይደለም ለዋጂቡ ልንዘናጋ በሱና ሙአከዳ ተብለው የሚጠቀሱ እነዚህ በጣም ሙአከድ በሆኑ የሰላት ነው ምንድነው ይሄ ነዋፊል ሰላቶች ላይ ጠንካራዎች ሆነን እንድንወጣ እነዚህን 5 በቁጥር የተቀመጡ ነገሮች በመሞከር ፕሮጀክት አድርገነው ምናልባት ሳምንት አካባቢ ያለን ከአላህ ጋር እዚህ ሳምንት ውስጥ ጉዳያችንን ቁጭ ብለን ለቅመን ቆጥረን ብንሰራ ያው መነሻችን ንያ ነው። ይሄንን ነይተን እንኳን አላሁማ ያኒ ባጀል ብንሳፈር አላህ ልባችንን ያውቃል። እዚህ ውስጥ በመቆየት ይሄን ረመዳን የለውጥ እናደርገው። ይሄ ረመዳን ህይወታችንን ከሆነ ምዕራፍ ወደ ሆነ ምዕራፍ የሚያሻግር እንደሆነ እናስብ። ስንት አመት ጾምን? ብዙ አመት። ከነዛ ከጾምናቸው ጾሞች ውስጥ ስንቱን ይሆን አላህ የተቀበለን አናውቅም። ይሄንን ግን ለዛ በጣም ጥሩ በሆነ ንያ ለማሳለፍ እንሞክር። የለውጥ ረመዳን እናደርገው። ረመዳን የመለወጥ ኃይል አለው ብለናል። አጠቃላይ መሰለኝ ተማም እኔንም ነፍሴንም እናንተንም አደራ የምለው አለ ኡስታዝ መጨረሻ ላይ ከረመዳን በኋላ እነዚህን ማስቀጠል
አለበለዚያ ይሄ ረመዳን ላይ ብቻ የሚሆን ከሆነ አደጋ ላይ ያለ ነው። አመት እስከ አመት ይህ በዚህ ባህሪ ላይ ጸንተን መቆየት መቻል አለብን። አስታውስ፣ ምላስ አጥንት የላትም፣ ግን አጥንት የመስበር አቅም አላት። የሰውን ልብ በንግግርህ ከመስበር ይልቅ በንግግርህ የታመመ ልብ የምታክም ይሁን። አላህ ምላሳችንን ከመጥፎ ነገር ጠብቆ በመልካም ንግግር የሚያጌጡት ያድርገን። አሚን። ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው፣ እሷንም ይቅር እላለሁ። ረቡን ረሒም አዛኝ የሆነ ጌታ። ይህ ጌታ ይታመጻል? እንደው እንዴት አይነት ሰዎች ነን እኮ ያስብላል አለ አላሁ እዝነት 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 አላሁ እዝነት ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ሲምረኝ ሲምረኝ። ለዚህ እኮ ነው ነቢ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ፣ ኡመቶች በሙሉ ጀነት ይገባሉ እምቢ ያለ ሲቀር ያሉት ነቢ ሰለላሁ ዐለይሂ ወሰለም። እምቢተኞች እኮ ነን ጀነት ግቡ እየተባል እምቢ። አንድ ሐሰና በ10 ተባስቶ ከዛ በላይ ተባስቶ ወንጀል በአንዲት ተጽፋብን ያችም ይቅር ተብላ ከዚህ ሁሉ አልፈን ነው ቅጣት ውስጥ የምንወድቀው። አላህ ይጠብቀን። እና ምን ያክል የሰው ልጅ አመፀኛ እንደሆነና የአላህ ረሕመቱ ደግሞ ምን ያክል ሰፊ እንደሆነ የሚያሳይ ነው ማለት ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።